ዓለማችን እስካሁን ካየቻቸው አስደናቂ ከሚባሉ መሪዎች እንዲሁም አስፈሪነታቸውን ሀገራቸውን በጦር አቅም ከፍ ካደረጉና ዝነኛ ከሆኑ መሪዎች መካከል አንዱ ናቸው። የኢራኑ አያቶላ አልካሚኒ። እኚህ መሪ በአሜሪካና በእስራኤል አደገኛ የስለላ ተቋማቶች ለረጅም ዓመታት ሲታደኑ ቢቆዩም ማንም ሊያገኛቸው አልቻለም። ወይ ፈንክች ከየት ተገኝተው። ይሁንና ግን ባሳለፍነው ሳምንት ቅዳሜ ለረጅም ዓመታት ሲታደኑ የቆዩት የኢራኑ ታላቁ መሪ አያቶላ አልካሚኒ ከዚህ ዓለም በሞት መለየታቸውን ኢራን እንዲሁም የአሜሪካና የእስራኤል ስለላ ተቋሞች ገልጸዋል። ታዲያ እኚህ አነጋጋሪ ሰው፣ እኚህ ተፈላጊና ታዳኝ የነበሩ ሰው በስተመጨረሻ እንዴት በአሜሪካኖቹና በእስራኤላኖቹ የስለላ ተቋሞች እጅ ውስጥ ወድቀው ህይወታቸው አለፈ? በቀጣዩ ቪዲዮ ሙሉ ታሪኩን ፊልም የሚመስለውን አስደናቂ ሂደቱን የምንመለከት ይሆናል። አብራችሁን ሁኑ። ለአራት አስርተ ዓመታት የኢራኑ መሪና ጠንካራው ሰው አያቶላ አሊ ካሜኒ አገሪቱን አስፈሪ የጦር አቅም ያላት ሀገር አድርገው መርተዋታል። አሜሪካና እስራኤል ከበስተኋላቸው ሂዝቦላ፣ ሐማስና ሌሎችንም የሽብር ቡድኖች ከቤይሩት እስከ ባግዳድ ብሎም እስከ ቀይ ባህር ድረስ ያሉ ቡድኖችን ይደግፋሉ ብለው ያምናሉ። በዚህ የተጀመረው ሰውየውን የማጥናት ሂደት ሁለቱ አያላን የስለላ ቡድኖች ለዘመናት ክትትል ሲደረግ ቆይቷል። ሲአይኤ እና ሞሳድ። አያቶላ አልካሚኒ በኢራንና በተለይም ደግሞ ኢስላሚክ ሪፐብሊክ በሆኑ ሀገሮች ሰዎች ዘንድ በጣም የሚወደዱ ናቸው። ከዛ ባሻገርም እንግዲህ እሳቸውን የኢስላሚክ ሪፐብሊክ ሀገር ከሆኑ ዜጎች ባሻገርም በርካታ ወዳጅ አላቸው። በተለይም ደግሞ ትናንት ያየነው የባርሴሎናው የመሃል ተጫዋች ነው የጋቪ የፌስቡክ ጽሁፉ አንዱ ማሳያ ነው። ምክንያቱም ሀያል ሀገራቶች ያለ ምክንያት የሌሎች ሀገር መሪዎችን ማጥፋት መግደል አይችሉም የሚል ሀሳብ ሰጥቷል። ያም ማለት እንግዲህ ሙስሊም ሳይሆኑም ወይም ደግሞ የኢስላሚክ ሪፐብሊክ ሀገር ዜጋ ተወላጅ ሳይሆኑም አልካሚኒን የሚወዷቸው በርካታ ሰዎች እንዳሉ ማሳያ ነው። በተቃራኒ ደግሞ እሳቸውን የሚጠላቸው ሰው አለ። ሰውየው የኢራን ኒውክሌር ማብላያ ጣቢያ ምስረታ ጅማሮን እየጠነሰሱ ናቸው። ጥር 26 2026 በሀገር ኢራን በተደረጉ ተቃውሞች አማካኝነት ከ30 ሺህ ሰው በላይ እንዲሞት ትዕዛዝ ሰጥቷል የሚሉት አሜሪካና እስራኤል ሰውየውን አጥብቀው ይፈልጓቸው ጀመር። የመካከለኛው ምስራቅ የሰላም እጦት ዋነኛ ሰው ናቸው የሚሏቸው አልካሚኒ እሳቸው ግን ለሀገሬ የምሰራ ታማኝ መሪ ነኝ ይላሉ። ሰውየው ምን ያህል አደገኛና በቀላሉ ሊገኙ የማይችሉ መሪ መሆናቸውን ያሳዩበት ነው። እንግዲህ ሀገራቸው ኢራን ከምንም ተነስታ ዓለም ላይ አስፈሪ ሀገር እንድትሆንና በኒውክሌር ሲስተም ከሌሎች የዓለም ትልልቅ ከምንላቸው ሀያል ሀገራቶች እንድትሰለፍ ማድረግ የቻሉ ናቸው። ለዚህ ሰጣ ገባም የገቡት እንግዲህ ኒውክሌር ፕሮግራምን በመጀመራቸው ነው። ያላቸውንና ዘመኑ ያፈራውን ቴክኖሎጂ ተጠቅመው ሁለቱ ሀገሮች በአልካሚኒ ላይ ዘመቻ ወጡ። የማዕከላዊ ደህንነት ኤጀንሲ ሲአይኤ እና የእስራኤሉ ሞሳድ ባደረጉት እጅግ እልህ አስጨራሽ ፍለጋ በቀላሉ የማይገኙትን ሰው በእይታቸው ስር አደረጓቸው። አልካሚኒ ግን ከከተማ ርቀው አልተደበቁም፣ ወደ ሩቅ ስፍራም አልተጓዙም። በኢራኗ ዋና ከተማ እምብርት ላይ ቴሄራን ከተማ ብዙ ጥበቃ የሚደረግላቸው መሪ ከመካከለኛው ምስራቅ የአየር ክልሎች ዙሪያ ገባውን ሲያስሷቸው ቆይተው በጠራራ ፀሐይ ያለ ከልካይ አገኟቸው። ሰዓቱን አስልተው ጠብቀውም ገደሏቸው። እንዴት? እነዚህ ሁለት አደገኛ የዓለማችን የስለላ ቡድኖች እንደ ሳዳምና ኦሳማ ቢንላደን በቀላሉ ማጥፋት አይቻልም የተባለላቸውን አያቶላ አልካሚኒን ለሞት ዳረጓቸው። ይህን ፊልም የሚመስል ሂደት እንደሚከተለው እንመለከተዋለን። እንግዲህ በእኔ ግምት ብዙ ሰው የየራሱ እንዲሆንለት የሚፈልግ መሪ ይኖራል። ኢራኖችም በጣም ከሚወዷቸው ካለፉት መሪዎቻቸው መካከል አንዱ አልካሚኒ ይመስሉኛል። ምክንያቱም ሰውየው ስልጣን ላይ መቀመጥ ብቻ ሳይሆን ሀገሪቷን አንድ ደረጃ ከፍ እንድትል በአረቡ ዓለም ደግሞ ሀያል ከሚባሉ ሀገሮች መካከል አንዷ እንድትሆን ዓለም ላይ ከሚገኙ እንደነ አሜሪካና እስራኤል በጦር አቅማቸው ፈርጠም ካሉ እንዲሁም ከሌሎች አውሮፓ ሀገሮችም ደግሞ ተገዳዳሪ የሆነ የጦር አቅም እንዲኖራት ኢራንን ካስቻሉ መሪዎች መካከል የመሪነቱን ደረጃ በቁልፍ ከያዙ ሰው መካከል አንዱ ናቸው አልካሚኒ። አዎ በእርግጥም አልካሚኒ የዋዛ ሰው አይደሉም። እስራኤልም ሆነ አሜሪካ በተደጋጋሚ ሊያጠፏቸው ፈልገው ሊያገኟቸው ያልቻሉ መሪ ነበሩ።
ታዲያ ባሳለፍነው ቅዳሜ በምን ምክንያትና እንዴት ሊገደሉ ቻሉ? ያሉበትን ስፍራስ ለሞሳድና ሲአይኤ ማን ነገራቸው? መልሱን በዚህ ዝግጅት ታገኙታላችሁ። ለዚህ አሁን ለሞት የዳረጋቸውም በእስራኤልና በአሜሪካ እንግዲህ መነጽርም እንዲታዩ ያደረጋቸው አንዱ ይህ ጉዳይ ነው ብዬ ነው ማምነው። ያለፈው ዓመት 2025 ላይ እስራኤል በኢራን ላይ ጥቃት ከፈጸመች በኋላ ከተለያዩ የኢራን መሪዎች ስብሰባ ሳይቀር ራሳቸውን በማግለል እጅግ ሚስጥራዊ በተባለለት ከመሬት በታች በሚገኝ መኖሪያ ስፍራ ሕይወታቸውንም ሆነ የአመራር ስራቸውን መከወን ጀመሩ። ሰውየው በሁለቱ አደገኛ የስለላ ተቋሞች እንደሚፈለጉ አውቀዋል። በመሆኑም በቱቦ ተላልፈው ጥልቅ ወደ ተቆፈረ የመሸሸጊያ ስፍራ ከአደጋ ለማምለጥ የተሻለ የሚሉትን ውሳኔ ማከናወን ችሏል። የአንደርግራውንዱ ወይም የመሬት በታቹ ስፍራ ዘመናዊ ዓለም በፍጹም አይደርስበትም ተብሎ በተቀመረ ቴክኖሎጂም የታጠረ ነበር። እሳቸውን ለማግኘት በሊፍት ወይም ኤሌቬተር ወደ ታች የ5 ደቂቃ ጉዞ ማድረግ ያስፈልጋል። በውስጡ ግን እጅግ ድንቅና የዘመነ የመኖሪያ ስፍራ ያለው ሲሆን እንደ አንደርግራውንድ ሳይሆን እንደ ሰፈር ውስጥ የሚዘዋወሩ ያህል እንዲሰማቸው የሚያደርግ ነው። በቴህራን አካባቢ ላቪዛን ተብሎ በሚጠራው ቀጠና ውስጥ የሚገኘው ይህ የመሬት ውስጥ መኖሪያ ከላዩ ጸረ አየር መቆሚያ ሁሉ የተገጠመለት በንቃት የሚጠበቅ ጥብቅ ስፍራ ነው። ውስጡ እጅግ ውስብስብ በሆነና እንደ ሸረሪት ድር በተወሳሰበ የመንቀሳቀሻ ቱቦዎች የተገነባው አይገኘ የተባለለት ስፍራ ለአያቶላ መንግስት ሁነኛና ጥብቅ ቦታ ነው። ትልልቅ ውሳኔዎችም የሚመከርባቸው ከዚሁ ነው። ይህ ቦታ ከመሬት በታች ከ90 እስከ 100 ሜትር ድረስ ርቀት ላይ ይገኛል። ይህ ርቀትም በኢራን ከሚገኘውና ከፋውዳው የኒውክሌር ሲስተም መገኛ ስፍራ ሁሉ በጥልቀቱ ርቆ የተቆፈረ ነው። ነገር ግን የአሊ ካሚኒ የጸጥታ ኃይሎች የሚገኙት ከመሪው አንድ ደረጃ ከፍ ብሎ በሚገኘው የመሬት ውስጥ ህንፃ ላይ ነው። በዚህ ቦታ ላይ የሚደረገው ጥበቃና ሲስተም እጅግ አደገኛና ውስብስብ የተባለለት ነው። ከጠቅላይ መሪው ጋር ለመገናኘት የተጠሩ ከፍተኛ የኢራን ባለስልጣናት ወደ ውስጥ የሚገቡት በጥቁር ጨርቅ አይናቸውን ተሸፍነው የገቡበት ቦታ የትና ምን አይነት መንገድ እንደተጓዙ እንዳያውቁ በሚያደርግ ሁኔታ ነው። አልካሚኒ ትክክለኛ የሚቀመጡበት ቦታ የት እንደሆነ የሚያውቁት እንኳን እጅግ ጥቂቶቹ ብቻ ናቸው። ሂደቱ በጣም የሚገርም ነው። እንደምትመለከቱት ተመልካቾቻችን የእስላማዊ አብዮት የጥበቃ ኃይሎች አባል ማንም የሀገሪቱ ጉምቱ ባለስልጣን ወደ ውስጥ ሲገባ ሁሉም የሚከውነውን ድርጊት ይፈጽማል። መሪው ለህይወታቸው በጣም ሰግተዋል። ምክንያቱም የአሜሪካና የእስራኤል የስለላ ተቋሞች ሞሳድና ሲአይኤ ዓለማችን ላይ አደገኛ ከሚባሉና በግንባር ቀደም ከሚቀመጡ የስለላ ተቋሞች መካከል ሞሳድና የሲአይኤ የስለላ ተቋማቶች ለረጅም ዓመታት ነው የፈጀባቸው። ይህንም ማድረግ የፈለጉት የኢራን የኒውክሌር ሲስተም ማብላያ ጣቢያዎቹ በደንብ ቦታቸው ታውቆ በደንብ ዲቨሎፕ ካደረጉት በኋላ እግረ መንገዳቸውን መሪውንም ያንን የማብላያ ሲስተሙንም አንድ ላይ ለማጥፋት ይመስለኛል። እንግዲህ በስቶሪው በታሪኩ ላይ የምንመለከተውና በርካታ አርቲክሎችም በዚህ ጉዳይ ላይ የተጻፉት የሚያስረዳው የሚያሳየው ይሄንን ነው። ለማንኛውም መሪው ወይም ደግሞ አያቶላ አልካሚኒ በርካታ ነገር ሰርተዋል። ያንን ነገር በሚሰሩበት ጊዜ ግን ክትትሉ በእስራኤልና በአሜሪካ በኩል ያለው በጣም የሚገርም ክትትል ነበረ ሲደረግባቸው የቆየው። እሳቸውም ይሄን በመረዳት ይመስለኛል አንደርግራውንድ ውስጥ በእንደዚህ አይነት በምትመለከቱት አይነት መንገድ መኖሪያ ስፍራቸውን እንዲያደርጉ የተገደዱት። ምክንያቱም ሀገራቸው ያለችበትን የሆነች ነገር ማድረስ ህልማቸው ይመስለኛል። ያንን ህልም ደግሞ ማሳካት ችሏል። እንግዲህ በስተመጨረሻ ያው ሁለቱ አይነኬ የሚባል የጦር አቅምና የስለላ ተቋም ያላቸው ሀገራቶች ተጣምረው እንግዲህ ለሞታቸው ምክንያት መሆን ችሏል። ሂደቱ ግን በጣም የሚገርም ነበር። እስኪ ቪዲዮ እንመልከተው። የኢራኑ ጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጂያኒ የሀገሪቱ እጅግ ትልቅ የሚባሉ ሹም ናቸው። ታዲያ እኚህ ሰው ወደ ኦማን የዲፕሎማቲክ ጉዞ ከማድረጋቸው ቀደም ብሎ ከካሚኒ ጋር ከመገናኘታቸው በፊት ወደ መሬት ውስጥ ከሚገኘው ድብቅ ስፍራ የገቡት አይናቸው ተሸፍኖ ነበረ። በሌላ በኩል ግን ሁለቱ የካሚኒ ልጆች ከመጠለያው ውጭ ሆነው የሀገረ መንግስቱን የዕለት ተዕለት እንቅስቃሴ ያስተዳድራሉ። ሙጅታባ የተሰኙትና አሁን የአልካሚኒ ቦታ ይተካሉ የሚባልላቸው ከፍተኛ የስርዓቱ ባለስልጣን
ከሀገሪቱ እያንዳንዱ ባለስልጣን ጋር ያለውን ግንኙነት ያሳልጣሉ። የኢራኑ ፕሬዝዳንት ማሱድ ፔሽኪያኒ ደግሞ የዕለት ተዕለት የቢሮ ስራዎችን ያስተዳድራሉ። በጠቅላይ መሪውና በውጭው ዓለም መካከል ሌላ የማይደረስበት ግንብ በእነዚህ ሰዎች አማካኝነት መፍጠር ተችሏል። በቴህራንና ኢስፋሃን ውስጥ በሚገኙት እነዚህ በመሬት ውስጥ መኖሪያዎች ብዙ የመግቢያ በሮች እንዳሉ የሳተላይት ምስሎች ተረጋግጧል። በተለይም ማንኛውም የአየር ድብደባ ሙከራን ለመከላከል የተሰራው የጸጥታ ጥበቃው በአጭሩ ካሚኔ እጅግ የተራቀቀ የግል የደህንነት ስርዓት ማንኛውም የዓለም ሀገር መሪ ከገነባው በተሻለ እንደገነቡ ማሳያ ነው። የማይገኙት የማይደረስባቸው መሪ አያቶላ አልካሚኒ። ሌላው ቀርቶ የራሳቸው መሪዎች ወይም ከሳቸው ጋር አብሮ የሚሰሩትን እንኳን እንዳያምኑ ያደረጋቸውን ሁኔታዎች ተመልክተናል። ምክንያቱም አንደርግራውንድ ሰው ሲገባ አይኑ ተሸፍኖ ነው የሚገባው። ማንም ይሁን ማንም በጣም በጣም ሴንሲቲቭ ቅርበት ያላቸው ወይም ደግሞ እነሳቸው መሪው አያቶላ አልካሚኒ የኔ እጅግ ታማኝ ናቸው ከሚሏቸው ሰዎች ውጪ በሌሎች ትልልቅ የሀገሪቱ ጉምቱ ከሚባሉ ባለስልጣኖች ጋር እንኳን የሚገናኙት በተመለከታችሁትና ባያችሁት አይነት መንገድ አይናቸው ተሸፍኖ መሆኑ ምን ያህል እንደሚፈለጉ ያውቁት እንደነበረ ነው። ማንም የማያየው የተባለለትን ይህን ጥብቅ ስፍራ አጮልቆ የሚመለከት አንድ ተቋም አለ። የዓለማችን የስለላ ተቋሞች ሁሉ ቆንጮ የሚባልለት የአሜሪካው ሲአይኤ። ግን እንዴት? የሲአይኤ ሁነኛ የተባሉ ሰዎች ወደ ኢራን ከገቡ ቆይተዋል። ከስለላዎቹ ተቋማት ጋር ሲሰሩ የነበሩ 5 ሰዎች ለሲኤንኤን እንደተናገሩት ከሆነ የአሜሪካና እስራኤል ሰላዮች አልካሚኒን ለወራት ያህል ሲገቡና ሲወጡ ይከታተሏቸው እንደነበር ገልጸዋል። ለበርካታ ጊዜያት የአሜሪካው ፕሬዝዳንት ትራምፕ አልካሚኒ ይከታተሉ እንደነበረና ለማጥፋትም ቀላል ነው ብለው የነበረው ፉከራ ሳይሆን ተጨባጭ መረጃ መሆኑ ተረጋገጠ። ለ9 ወራት ያህል ሰውየው የት እንዳሉ እያወቁ ሁነኛ ሳስ ሲጠብቁ የነበሩት ሲአይኤ እና ሞሳድ ባሳለፈነው ቅዳሜ አንድ የባለስልጣኖች ጠቅላላ ስብሰባ እንደነበረና ቤተሰቦቻቸው ጭምር እንደሚገኙ መረጃ ደረሰው። አሁን አልካሚኒ ከነበሩበት የመሬት ውስጥ ዋሻ ወጥተው ከመሰል መሪዎች ጋር ሊመክሩ ተዘጋጅተዋል። በሰላዮቹ አማካኝነት ሁሉ ነገር የተስተካከለለት ሲአይኤ ከአቻው ተቋም ሞሳድ ጋር ሆኖ በአንድ ድንጋይ ሁለት ወፍ ብዙም ፊት ለፊት የማይገኙትን አያቶላ አልካሚኒን ከበርካታ ሌሎች ባለስልጣኖች ጋር አገኟቸው። አዎ አሁን ቢንጎ አሉ። 5 የተባሉት ሰላዮች ያንን ሀገር በደንብ የሚያውቁት እጅግ ለመሪዎቹ ቅርብ ከሆኑ ሰዎች ጋር ግንኙነት ያላቸው መረጃ መንታፊ የሆኑ በጣም አደገኞች ሰዎች ይመስሉኛል። 5 ሰዎች በርካታ ወራቶች በተለይም ደግሞ መሪው ከመገደላቸው በፊት በርካታ ወራቶችን ጥናት ሲያደርጉ ነበረ፣ መረጃዎችን ሲሰበስቡ ነበረ። ያንን ደግሞ የሚሰበስቡት ዝም ብለው ከተራ ነገር አይመስለኝም፣ ወይም በይሆናል አይመስለኝም። በጣም ቅርብ ከመሆናቸው አንጻር ነው። ቦታው የት እንደሆነ አሜሪካም ሆነች እስራኤል በስለላ ተቋማቸው አማካኝነት በራዳር እንግዲህ ያሉበት ቦታ ጉድጓድ ውስጥ ያሉበት ቦታ እንዲታወቅ ሲወጡ ሲገቡ የሜትሩ ልኬት የጉድጓዱ ጥልቀት ስፋት እንኳን እንዲያውቁ ያስቻላቸው እነዛ 5 ሰዎች በዋነኝነት ነው። 5 ብቻ አይደሉም፣ ግን ያው በዋነኝነት ግን ስራውን ሲሰሩ የነበሩት ይሄ የሸረሪት ድሩን ሲተበትቡ የነበሩት እነዚህ 5 ሰዎች ናቸው። በስተመጨረሻ ግን የተቆረጠው ምንድነው ቀን ብቻ ነው ማለት ነው። እንዴት አያቶላ አልካሚኒ ይገኛሉ የሚለው ሁኔታ ነበረ። እንግዲህ ባሳለፍነው ቅዳሜ የሆነው እንዲሆን ሆነ ማለት ነው። መሪው ከዚህ በፊት ማንም አያስቆመንም ሲሉ ነበረ። በተቃራኒው ደግሞ የአሜሪካው ፕሬዚዳንት ትራምፕ የት እንዳሉ እናውቃለን፣ የፈለግነውን ነገር ማድረግ እንችላለን ሲሉ ነበር። ቀደም ብሎ የአሜሪካ አየር ኃይል ቶማሆክ የተሰኘውን አደገኛ ክሩዝ ሚሳኤል በተጠንቀቅ አሰልፎ በምድር ከተጠመደው ሃይማርስ ሮኬት ጋር አቀናጅቶ ትዕዛዝ መጠባበቅ ጀምሯል። አደገኛ ድሮኖቻቸው ደግሞ በሌላ ትዕዛዝ መጠባበቂያ ስፍራ ላይ አሰፍስፈው ቆመዋል። አያቶላ አልካሚኒና ቡድናቸው ስብሰባቸውን ቅዳሜ ጠዋት ለማድረግ ተሰናድተዋል። ሞት አፍንጫቸው ስር እንደነበረ ግን ማንም አልነገራቸውም። ልክ ጠዋት 3 ሰዓት ገደማ የዕለቱ ስብሰባ ሲጀመር ፈጣኖቹ የአሜሪካ ቶማሆክ ክሩዝ ሚሳኤሎች የኢራን የመከላከያ ሲስተም መረብና
የራዳር ቁጥጥር ዋነኛ ቦታዎችን እስከነ ማዘዣው ጣቢያ ድረስ ከብርሃን ፍጥነት በላቀ ቅጽበት ጸጥ እረጭ አረጉ። አሁን ለመሪዎቹ ትዕዛዝ ማድረስና መሪዎቹንም ለመከላከል የማይቻልበት ሁኔታ ውስጥ የነበሩት ናል ኬሚኒ በሌላ ስፍራ የራዳሩን ኔትወርክ ሲስተሙ ጸጥ ማለቱን በሚጠብቀው የእስራኤል የጦር ጀት ኢላማ ውስጥ ያለምንም ከልካይ ሰተት ብለው ገቡ። የረጅም ርቀት ተወንጫፊ የእስራኤል ሚሳኤሎች ከ40 በላይ የሀገሪቱ ባለስልጣናትና የጦር መሪዎች የተገኙበትን አካባቢ ዶግ አመድ አደረጉት። በአንድ ደቂቃ ውስጥ 30 ቦምቦችን አዘነቡ። አንድም ሰው እንዳይተርፍ ሆነ። ለኢራናውያንና ለወዳጅ ሀገራት ሐዘን፣ እንዲሁም ለአሜሪካና ለእስራኤል እንዲሁም ለወዳጅ ሀገራቸው ደጋፊዎቻቸው ፌሽታ ሆነ። ታሪክ ተጠናቀቀ። አያቶላህ አልካሜኒ በስተመጨረሻም ለሞት እጃቸውን ሰጡ። አበቃው። በቀጣይ ፕሮግራማችን እንግዲህ በሌላ አዲስ ታሪክና አዲስ ቪዲዮ አብረን ቆይታ የምናደርግ ይሆናል። በዘናለም ዝግጅት ላይ ሐሳብ አስተያየት ካላችሁ አድርሱን። እንዲሁም ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።